ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሪያዱ ፌራ። በአማራ ክልል ምስራቅ ጎጃም ዞን ሞጣ ከተማ ሰሞኑን በመስጂዶች ላይ የተፈጸመውን ጥቃት በመቃወም በሀገሪቱ የተለያዩ ከተሞች ሰላማዊ ሰልፎች ተደርገዋል። ሰላማዊ ሰልፎች የተደረጉት በደሴ፣ ወልዲያ፣ መርሳ፣ ጅማ፣ ጅጅጋ፣ ሰመራ፣ ጭሮ፣ ሚኤሶ፣ መቻራ፣ አዳባ፣ አጋሮ፣ ጎሬና ሌሎችም ከተሞች ነው። ሰልፎቹ ላይ የተለያዩ ሃይማኖት ተከታዮች የተሳተፉ ሲሆን በሞጣ የተፈጸመውን ድርጊት በጽኑ አውግዘዋል። መንግስት በሃይማኖት ተቋማት ላይ የተፈጸመውን ወንጀል በቸልታ ማየት እንደሌለበት በመግለጽ ጥፋተኞችንም ለሕግ ማቅረብ እንዳለበት ጠይቀዋል። ህዝቡ በሃይማኖት ሳይለያይ በአንድነት የሃይማኖት ተቋማትን መጠበቅ እንዳለበትም ሰላማዊ ሰልፈኞቹ ተናግረዋል። በፊንፊኔ ከተማም ህዝበ ሙስሊሙ ተቃውሞውን በተለያዩ መልኩ አሰምቷል። በሞጣ ከተማ በመስጂድ ላይ የተፈጸመውን ጥቃት የተቀነባበረ እንደሆነ የደሴ ከተማ ሰላማዊ ሰልፈኞች ተናገሩ። ከሰላማዊ ሰልፈኞቹ መካከል ኦኤምኤን ያነጋገራቸው እንዳሉት ፖለቲካዊ ዓላማ ያላቸው አካላት ናቸው ጥቃቱን የፈጸሙት ብለዋል። ዝርዝሩን እንደሚከተለው እናቀርበዋለን። ቤተእምነቶችን ማቃጠል መሸነፍ ነው። በምስራቅ ጎጃም ዞን ሞጣ ከተማ በመስጂዶች ላይ የተቃጣውን ጥቃት በመቃወም በደሴ ከተማ ሰላማዊ ሰልፍ ተደረገ። በተደረገው ሰላማዊ ሰልፍ ላይ የደሴ ከተማና የአካባቢዋ ነዋሪዎች ተገኝተዋል። አስተያየታቸውን በስልክ ለኦኤምኤን የሰጡ ሰላማዊ ሰልፈኞች ሰልፉ የሙስሊሞችን አንድነት ያሳያል ብለዋል። ህዝቡ ከፒያሳ ተሰባስቦ ወደ ስቴዲየም በመግባት ትልቅ ህዝባዊ ተቃውሞ ነው ያደረገው። ሙስሊም እህቶቻችን፣ እናቶቻችን በስፋት ወጥተው ተቃውሟቸውን ሰላማዊ በሆነ መልኩ እየገለጹ በሰላም ሀሳቡን መግለጽ የሚችል መሆኑን የደሴ ከተማ ሙስሊም ህብረተሰብ ለዓለም አሳይቷል። ኦሮሚያ ያሉ ሙስሊሞች፣ ደቡብ ያሉ ሙስሊሞች፣ ትግራይ ያሉ ሙስሊሞች አንድ ነን አንለያይም በሚል እጅ ለእጅ ተያይዞ ዛሬ በስቴዲየም ያደረገው። እንግዲህ ስቴዲየሙ በጣም ተጥለቅልቋል። በጣም ብዙ ህዝብ ነው ዛሬ የተገኘው። በአንዳንድ የሀገሪቱ ክፍሎች የሚደረጉ ትንኮሳዎችን በመቃወም ሰላማዊ ሰልፍ ማድረጋቸውን ገልጸው የመስጂዶቹ ጥቃት የተቀነባበረ መሆኑን ከድርጊታቸው መረዳት ይቻላልም ብለዋል። በየአካባቢውም ያሉት ቅስቀሳዎች በተለይ ሙስሊሞችን የማጥፋት አይነት እንቅስቃሴ በመሆኑ ይህንን በማውገዝ ነው። የተቀነባበረ ሴራ አካል ነው። ይህ የመጀመሪያው ሳይሆን ቀጣይነት ያለው ነው። ከአሁን በፊት በተለያዩ መስኮች የሀገራችንን ሰላም ለማጠልሸት የመጣውን ለውጥ ለመመለስ የሚደረጉ እንቅስቃሴዎች ነበሩ። አቃጥለው መጨፈራቸው እንደኔ በጣም የሚያምረው ማለት ነው። ከምንም በላይ መስጊዶቻችን ህልውናዎቻችን ናቸው። የነዚህ መስጊዶች መደፈር፣ የነዚህ መስጊዶች መነካት ከምንም በላይ ለሙስሊሞች ከዚህ የበለጠ ጥቃትና ከዚህ የበለጠ ውርደት የለም። ድርጊቱን የፈጸሙ አካላት ለህግ እንዲቀርቡላቸውም ጠይቀዋል። ያቃጠሉ ህዝቦች ማለት ነው እነዚህ ሰዎች ለህግ መቅረብ አለባቸው። ሙስሊም ባለ ንብረቶች አሉ። እነዚህ ደግሞ አደጋ ደርሰው መንግስት ለሙስሊም ባለ ንብረቶች ባለ ሀብቶች ካሳ እንዲከፍል እንፈልጋለን። በአማራ ክልል እየተደረገ ያለው ጭቆና ይቁም። በሰላማዊ ሰልፉ ላይ ምንም አይነት የጸጥታ ችግር ሳይፈጠር በሰላም መጠናቀቁንም ተናግረዋል። ፖሊሶችም ጥበቃ ነው ያደረጉልን። እኛ ራሳችን ጥበቃ ራሳችን እናደርጋለን ያለው የውስጥ ጥበቃችን ራሳችን እናካሄዳለን። የውጭ እናንተ ጠብቁ ብለናቸው በዚህ ተግባብተን ነው እየሰራን ያለ ነው። ምንም ብዙ ጫና የፈጠሩብን ነገር የለም። በምስራቅ ጎጃም ዞን ሞጣ ከተማ በ4 መስጂዶችና በሙስሊሞች ንብረት ላይ ጥቃት በመፈጸሙ ምክንያት በተለያዩ የሀገሪቱ የክልል ከተሞች ሰላማዊ ሰልፍ ሰሞኑን በመደረግ ላይ ናቸው። መንግስት በሞጣ ከተማ በመስጂድ ላይ ጥቃት የፈጸሙ አካላትን በአፋጣኝ ለህግ ማቅረብ እንዳለበት ሰላማዊ ሰልፈኞቹ ጠይቀዋል። ሰልፈኞቹ እንዳሉት መንግስት ነገሮችን በቸልታ ማየት የለበትም፣ የህዝበ ሙስሊሙ መብት መከበር አለበት ያሉት ሰላማዊ ሰልፈኞቹ በሃይማኖት ተቋማት ላይ ጥቃት የሚፈጽሙ አካላት ዓላማ ፖለቲካዊ ነው ብለዋል። ህዝቡ በሃይማኖት ሳይለያይ አንድነቱን ማጠናከር እንዳለበትም አስገንዝበዋል።
በተያያዘ ዜና የአማራ ክልላዊ መንግስት በሃይማኖት ሰበብ በህዝበ ሙስሊሙ ላይ እየደረሰ ያለውን ጫና ማስቆም አለበት አሉ የደሴ ከተማ ሰላማዊ ሰልፈኞች። ክልል መንግስት የሙስሊም አመራሮችን ማብዛት እንጂ ከመዋቅሩ ማጽዳቱን ሊያቆም ይገባል። የወላይታ ብሔር ምክር ቤት ለደቡብ ክልል ምክር ቤት የክልል ጥያቄ